ደግ ለከጀሉ ፍቅር የሚፈልቅበት የነካኩት እንዲሁ ክፉ ዛር ያለበት እምዬ ባላገር የጥጋቡ ጌታ እሸቱን ተማሳው እህሉን ተጎታ ወተቱን በቃባ ፈርስ ሆን ብሎ ሙክቱን ተጋጦ ተደጃፉ ጥሎ ደግነት የሞላው የማር ቅቤው አገር አርሂቡ እያለ ነው ማሩዬ ባላገር አርሂቡ እያለ ነው ማሩዬ ባላገር ማሪ ሁላችሁ ነው ጃል እረከኝ እንደው ተንቅልፍ ታስነሱኛላችሁ እንዴ? ስብሰባ ነው ብለውን እኮ ነው። እቤት ስንሄድ ስብሰባ ሄዷል አሉ። ታዲያ ስብሰባ ደህና እንቅልፍ ቤት አለኝ አንተው። ስብሰባ ውስጥ ተኝተህ ነበር ነው? ኧረ አሳጅሌ ተኝተህ ስብሰባ እነሱ ተቀባጥሩኛል ጣላ ዲኖ ሰብሳቢዎች ሲያወሩ አንተ ትተኛለህ። እንዴው እኮ ይኸው ነካ ነካ አድርጎ ይጠሩሃል የከተማዎቹ ሰው ሲሉ መጣ በርግጌ ተዝተ ስብሰባ እንዲህ ጊዜ ሽካፎሹን ተቸ መጣፋ አይደልኝ አልኩት። ፈቀደልህ ሄዳለ አወቀው ሄዳለ። እሺ እሺ ይመጣ አንድ ቦታ እሺ እሺ በቃ አንድ ቦታ ቁጭ እንበልና ታራ ስለ ስብሰባማ ታወራና አረ ሌላ ቦታ ነኝ አይደለ ግዴላችሁ ምን እንቅልፍ የመጣ እሺ እቺ ወረድ አድርጌ የምታዳምጥ መስለህ ተኝተሃል አንተ። እንሂድ አቦ እሺ እሺ እንሂድ ለከጀሉ ፍቅር የሚፈልቅበት የነካኩት እንዲሁ ክፉ ዛር ያለበት እምዬ ባላገር የጥጋቡ ጌታ እሸቱን ተማሳው እህሉን ተጎታ ወተቱን በቃባ ፈርስ ሆን ብሎ ሙክቱን ተጋጦ ተደጃፉ ጥሎ ደግነት የሞላው የማር ቅቤው አገር ውላችሁ ማገቡ ውላይ ገቢ ውላይ ገቢ በሎግሽ እሷ ነው ቁጭ ማሪ አይሻላችሁ እነሱ ላይ ረጣሃይ ፀሐዩ ከሯል አይደለ? ኧረ ዝም በል ፀሐዩ ምንድን ነው እሱ? ካሴ ነው። ይሄ ችቦ ምናምን የሚሰራበት? ኧረ ምን ችቦ ካሴ ነው። ይሸታል። ደህና ነው። አላሹሜም እኮ አለ። አላሹሜም አለ። ሽታው እንደዚህ ቆንጆ ነው። አንገላታችሁ ዛሬ እንኳን እንደው እዛ እንደው የካቦሽን አስተታችሁ እንደው ገላገልህ አንተ ተኝታል ነበር እንዴ? እዛ ኧረ እስካሁን ብቆይ እኮ አወጣ ነበር እንቅልፌ እንጂ እንቅልፌን አወጣ ነበር። ምን ነው እንደው ግን እንደው ስብሰባ ውስጥ እየገቡ መተኛት ግድ እንትን ያደርጉብህ ምን ታደርገዋለህ? ወዲያው ነው እንደው ኑ ይላሉ። ደግ ትላለህ። እሺ ረዲዮች ስብሰባ አሉ ዛሬ ደጋል ተላይም ተወረዳ መጥተዋል አሉ። መጡ ተያዘ አዳራሽ አጉረው እንዲሁ ይቀባጥራሉ። ዝም ብሎ ይቆንጥል ይቀባጥሩ። አሁን እኛ እኮ እንቅልፍ መሰለነ እንግዲህ ስብሰባው ላይ ነው የምንወጣው። ምትኙት ስራም ተሆነ ስራን ስትል አትተኛም። ስብሰባው ተሆነ ግን እንዲሁ ላይ ምንሻ ለምን ከዚህ ሁሉ አትቀርም? 200 ሰው አንዲ ቆርቆሮ ቤት እንደዚህ አጉረው አሁን አንዱን አያዩት እንዲህ ብዬ እንደው ነሽ እንደውም እንዲገደፍ ብዬ የምታዘብ መስዬ አሁን እንቅልፍ አወጋሉ
ረገኝ እኔ ምን አገባኝ እንዴ ምንድነው ግን ስብሰባው እንደሚያወሯችሁ እንደዚህ ምንድነው እስከሚሰለቻችሁ ድረስ ሰብስበው ረጋ አሁን ዛሬ ተላይ መጣ ነው አሉ ሃያ ጠቅላላ ገበሬ ሁላ ግባ ከተታለ ከተት እሺ አሁን ኢትዮጵያ ኢኮኖሚዋ ወገቧ ተመቷል አለ ኢትዮጵያ ኢኮኖሚ ተመቷል ወገቧን ሰብሯታል ኢኮኖሚው አለ ኢኮኖሚው ኢኮኖሚው ወገቧን ሰብሯታል ወገቧ ተሰብሯል ኢኮኖሚዋ ተሰብሯል አለ እናንተ ታዲያ ምን ታረጋችሁ ግሪዛፍም አድወለ አለ ግዚ እንግዲህ ምን እንበላ ኢኮኖሚ ብሎ ገብቷል ወይት ምን ሆነቀ ነው እና ኢኮኖሚያ ተሰብሯል እንደገና ደግሞ እንደዚሁ ተጎረቤት ሀገር ጋራ እንዲሁ ሰላም መሆን አለብን እንዲሁ የተጣላንም ተሆነ እንታረቅ ከጎረቤት ሀገር ጋር ኢትዮጵያ ተሌው ሀገር አለ አየው በኔታ ጎረቤት የጋራ ታልስማማ በድንበር እየተዋቃን እየተፋጋን እየተደባደም ሰው ለሰው እየተጋደለ አሁን እሱ ተጎረቤት ሀገር ይላል አሁን እኔ ያረግልኛል በለከስ ትለጥ እንዲበሬ አወጋን አሁን እኔ መቀናጆ የለኝም በሬ የለህም አንድ ብቻ ያለ አንድ በሬ ነው አሁን መቀናጆ እየለመንኩ ነው እንግዲህ ወንፈል አሁን ተዛ እንዲበሬ ታመጣለህ ታርሳለህ እንደገና ደግሞ አንተን ትሰጣለህ እንዴ ወይኔ በሬ አሁን ትንከለከል ነው ወንፈል ማለት መዋዋስ ነው አንተ ተውሰህ አመሰለና ታርሳለህ እንደገና ለዛ ትሰጣለህ ታያ ስለ እንዲበሬ ቢያወጉምናል ሰብስበው እነሱ ኢትዮጵያ ከርካሪዋ ተመጣጣ ይላችሁ እንትኑ ኢኮኖሚው ደቋላ ምን እናርግኛ አምቦ አሁን እንዲሁ ደግሞ አሁን እንግዲህ ድንበር መሰለን እንደዚህ ድንበር ትመታ ያኛው ድንበር ይሄኛው ድንበር ታራ ግድያ ነው እኛ ዘንድ እናንተ ግድያ ነው አሁን ደግ ትለኛ ግድያ ወጉናል ትለ ኢትዮጵያ ተጎረቤት ጋር አለ ስላለው ግድያ እኛ ሳንስማማ እንዴት ደግሞ ሌላ ነገር እንትላል አለ አንዴ ገና ምን ታወጋለህ አልኩት እንደዚህም ብለን ተኛ አይሄኮ እና ገላገልን ማለት ነው እንዴው እነሱ እንዴው መንግስት ጋር እንዲያጣጣሉኝ ሱሱኖባቸዋል ስብሰባው ሱሱኖባቸዋል እንዲያትናገሩ ሱሱኖባቸዋል ታልተሰበሰቡ ያጦለውላቸዋል መሰለኝ እኛንም አሁን አንገላቱን ታያይ በስበብ አስባቡ አረ ዝም በል በከሰብ ጊዜ እየመጡ አሁን አንዴ እንትና ብለውታል ተገኙ ወርቁ ብለውታል ተገኙ ወርቁ ይባላል እሺ አሁን ቀይ ነው ኧረ ቀይ ነው ይሄ ፊቱ ቀይ ነው አሞቂ መስለ እሺ አሁን ታ እንዲሁ ታ እዚህ ተመርጦ ይሰበሰባል ስብሰቡ አንተ አንድ ቀን እዚህ ታይ እንትና ማናት ጎዲያዳ ቤት ጠጅ ስንጠጣ አምሽተን እሺ አሁን ትነድ የተጣሉት ታጣቂዎች አገኙ እሺ አሁን ና አሉተኛ ለይተው እሺ ሂዱ እናንተ አሉ ደግ ብለን ወደ ቤታችሁ ሄዳችሁ በኋላ ታውቃ ና አሉኛ ላይ ደግ አርኩኛ ላይ በል እንግዲህ እሱ ሱሪህን አውልቅ እንገርፋለን አሉ ሱሪህን አውልቅ አሉ በቀጋ ሊሞጀርጉት ኪም በቀሉ ሊወጡ ቀጋ እሾህ ነው በሾህ ሊገርፉት ሱሪህን አውልቅ ትሉት ታው ልቅት ያለቅ ቂጡ ከሰል ጥቁር መቀመጫው ተቆሯል እንዲሁ ከሰል መስሏል ምን ሆኖ አሁን ምንድነው ያሉኛ አቦ ስብሰባ እንደ ስብሰባ ነው እንዲያጠቆር ያበለዘው ቂጤና ቀዩ ሰውዬ መቀመጫው ተቆሯል በስብሰባ ማሞጅ ይመስላል አሁን መቀመጫው ተቆሯ ስብሰባ ነው አላቸው ታሳቁና አቦ አንተንስ እንደ አመታም ብለው ለቀቁታል እንዲህ ነው አሁን እንዲሁ ይዘውና ታምታርስበትም አሁን ደግሞ የምታርምበትም እንዲሁ ወፍ የምጠብቅበትም ጊዜ እንዲሁና ስብሰቡ አንዴው ስብሰቡ ታያጠባይ አሚል የለ አንተ ያሬዲያ አበልግናለሁ ማርኝ አስተዛኝ አበላለሁ አንተ ጅሌ የለውም መንግስት ምን ፈረንካ የለውም ይሏል እንደዚህም እንዲሁ አሁን ዛሬ በቃ ስራው ለህዝብ ብለህ በባዶ ተመለስ አሁን አንተ ባገላግሉ እዛው ተኝቼ ያልክ እንግዲህ ህድ ሲባል ነው ህዱት ይባል እንዴ ማሩ ተነሲሉኛል ጎይ ከንቀልፍ ብንንበል ሌላው ሙቆታ አለጥ ብሎ ነው የሚለው አይሰማቸው ለምን አይገናኝማ ዛሬ እንኳን ዛሬ ያልክበትን እዛ እኔ የሆነች ነገር ልስጥ ምን እንካስኪ ይችል ልስጥ ብር ልስጥ
እንግዲህ ታጮፋለህ እንዴ? እንግዲህ ያለ ያዝ እንጂ ብር ነው ያዝ ግድ ያዘው። ወግዲህ ይሄ ምን ብር ነው? ብር ነው 200 ብር የሚባል ብር ነው። ኧረ እንግዲህ አታጭፉ። ኧረ እያሾፍኩ አይደለም አንተኛው እንጋ ማርየሙት እያሾፍኩ አይደለም። ብር ነው እያሾፍኩ አይደለም። ኧረ ወግዲህ እንዴት አለ ብር አለ እንዴ? እኔ ማላውቀው ምንድን ነው? እስኪ ታነብየለ እንዴ? ምን ይላል? እስኪ ምንድን ነው የሚለው? እስኪ አንብበው እስኪ። አማረክ እንዴ አንተ ምንድን ትላለህ? ሁለት መቶ ብር እሷ ራሷን ችላ 200 ናት። ኧረ ተው አቦተ 200 ናት ማርየሙት። አራታችሁ አያት እቺ ደግሞ 100 ናት። አያት እሷ ደግሞ 100 ናት። ይሄ በራዲዮ የተነገረው ይኸው የተቀየረው አዲስ የተባለው ይቺ 5 ናት። 5 አይደለችም 5 ናት። ሙት ማርየሙት 100 ናት። መቶ ናት ማርየም። አሁን ይሄ እንግዲህ ስንት ነው? 300 ብር ሁለቱ 3 እንዲያው አንተ ይሄንን እኮ አንጥተው ሌላም አይነት አንጥቶ ይሄን የተቀየረው ቢሉኝ እኔ ደግ ነው የምላቸው። አላየነው እኛ ምንው ገጠር አልመጣም እኮ አሁን እኮ አንተ ያስኩኝ መጀመሪያ አይደለም። አሁን ግስታ አይነግረንም እንዴት እዛ መጥቶ አሁን እንግዲህ መሰለኝ ራዲዮ ነው የሰማው። ራዲዮ አሳይ ብር አሳይ ወይትኛው እንደሆነ ወይትናቀዋል። አዎ ልክ ነህ። ለፈጠረ እንዴው ለለቃ አሁን ይሄ ለኔ ነው ላንተ ነው። ሌላም ይዤ ልመጥቻለሁ። እቺን ደግሞ አድናቂ ናት የላከችልህ። እንካ እንዴው ለኔስ እንዴው እቺን አድናቂ ላከችልህ። እቺን አድናቂ ናት የላከችልህ። ያዝ አረ ምንድነው ደግሞ ሳንተው? እቺ ደግሞ ቸንኮሌት ትባላለች። አረ ወግርትም በኋላ አጤስም አሬ የሚበላ ነው። አረ ትም በኋላ እስቲ ከሞክረው የሚበላ ነው እያልኩ ማሪ። አረ እንዴ ከተማ ከሞክራት እቺ እሷ ነው የምትበላላት። ትም በኋላ ይሄ ትም በኋላ እንዴ አርገህ እንደዚህ የምታጤሰው? አዎ አይደለም እሱ ቲምቦሃ ማለት እንትን የሚጨሰው አይደለም። ቲምቦሃ የምጠጣ መስሎ እንደው አይደለም። ቅመሳት ነው ግድ የለም ማለት እንዴት አድርጌ አይደለም ፍታ። ኧረ ያለልሷል። ከላይ ያለ ትትር ከላይ እንዴት አድርጌ ከላይ አምጣ ግድ እሷን ፍታ ሸሚዝም አላት ፍታ ያው ሸሚዟ ይሄንሳ እሱን ጣል። ኧረ አልጥለውም የግድ እሺ ገንዳው አሳየዋለሁ። እሺ ኧረ ሌላ ነገር ነው አቦታ። ኧረ አይደለም አሪያ ወይቱ ነው የሚበላ ይሄ ነው ሸሚዙ አይደለም ጥቁሩ ይሄ። አዎ እሷን ቆረስ አድርጋት ቆረስ። ኧረ ድንጋይ ነው አንተ። አይዞህ ቆረስ። ምን ላድርገው? ቅመስ ብላት። አይጣፍጥም? ኧረ ተው ግን ኧረ ግድ የለህም ማርዬ ተው ግን የሰው ስጦታ እኮ ነው። ማናሲ ማር ታውቂያለህ እንዴ? ኧረ ምንም አይልም። እስቲ ለመጥ አድርጋት። ኧረ ዲያግመኛ ነው። ኧረ ተው ኧረ ወግድ ኧረ ዲያግመው ኧረ እንደቅርብኝ ኧረ ግድ የለም ስለምነው ግድ የለም። አንዴ ድገም ሰው ነው አድናቂ ነው ይላከልህ። ኧረ አንተ ደህና ነህ? ኧረ እንደው ትበላግን እንደው ደህና አይደለኝ። ይረክ እንደው ምኑን እየበላችሁ ነው የምኖሩት እናንተስ? ቸንኮሌት ትባላለች እንግዲህ ከተማ። የኔ ቸንኮሌት ሲሉ አልሰማህም ሴቶቹ? ኧረ ደህና ናት አንተ። ኧረ ለሞልኳል። አይዞህ አረክ ሌላ ሚዛን እሰጥሃለሁ አለ ተልኮልሃል። ብዙ ነው የተላከልህ። ቅመሳት ብዬ ነው። እሷ ማን ስደደልኝ? አድናቂ ናት ከከተማ ነው የላከችልህ። ማርዬን እቺን ስጡልኝ ብላለች። አይጎ ደህና ናት አንተ። ወድሃታል? አዎ ናቸው ሰምለምደው። ይሄንንም ልብላው? እሱ አይበላም። ሸሚዙ ነው እሱ አይበላም። ሸሚዙን ጣል አልጥለውም። ትፈልገዋለህ? ኧረ አሳያዋለሁ። ለዚህ ለባላገር ለዚህ ለባላገር ሁላ ቀምሶ ለማያውቅ አረክ
አንተ ደህና ናት ይበል። ኧረ እንደው ተሰብሰባ እንኳን እንደው ገላገላሽ። እኔማ ጎሚውኝ ነበር። ረዳ እንደው እነዚህ ልጅ እንደው አሁንስ አበዙት ብዬ ማን ሰደድ ይላልከኝ? የሆነች ልጅ ናት ከከተማ የላከችልህ። ወደዋለሁ አድናቂው ነኝ ብላ ነው የላከችልህ። እኔን ወደዋለች። ደህና ነው እንደው አድንቃ ወሰደኝ አቦ ከተማ። እሱማ ትሄዳለህ እኛም ትሄዳለህ ብለን አሳስማማኝም እሺ እንኳን ይኸው እንትን ላይ አረፈኝ። ተው አልወደድኳት፣ አልተመቸችም። ግድ የለም ሌላ ነገር እንደው ተከተማ ትመጡ እንደው ልብስም ጫማም ተሆነ መቼም ምንም አይለኝም። ይሄ በልቼውም አላውቀው ጅሌ እንትን ያደርገኛል። አንድ ሁለቴ እኮ ብትደግመው ችግር የለውም። አረግ ሆዴን እንትን ያለዋላ እንጂ መቼም የታባቱ አሮይት አባቱ ሲያገሳኩ ተስማማ ነው የሚባለው። እንግዲህ አይ እንትን ነክቶኝ ነው ጠብ አለ አንጀቴ ላይ ስለማያውቀው ጠብ ብሎ እንደዛ ሆኖ ነው አልተስማማ። ሌላ ነገር አይደለም። አሁን እንደው መቼም መንግስት ማለት ነው አይወድም ማለት ምን ስብሰባ አልወድም የሚል አይወድም መንግስት። ይሌ ቀጧል እኮ አሁንም እኮ እኛ ይሄር ነው ስራ ትተን እንደው አይሆንም እንደገና ሌላ ችግር ይፈጥራል ቀበሌው ላይ ብለውን ነው እንደው መሄድም አልፈለኩም። አረ እኔ በጣም ግን የገረመኝ የቅድም የነገርህ የገጠመኝ ቀዩ ሰውዬ ስብሰባ ረጅም ጊዜ በመሰብሰቡ የተነሳ መቀመጫው ጠቆረ ያልከኝ በጣም ገርሞኛል። ሌላ ሰው የለም ነው እንደዚህ አለ አንተ ስብሰባ ላይ አሁን እንደዚህ ድንግር የሚለንንም ይዘው ይመጣሉ። ድንግር የማይገባን እሺ ለምሳሌ ኢትዮጵያው ግባ ተቆረጠ በኢኮኖሚ ትልህ እኔ አሁን ማን ነው የሚቆርጠው አልኩኝ። የትኛው ነው የሚቆርጠው? ማን አባቱ ነው አልኩኝ። አሁን በኋላ ኧረ በገንዘብ ነው አሉ። እኔ አልገባኝም። አሁን አንዳንዴ እዚህ ደግሞ እንዲሁ አይዟችሁ ይላል። አሁን እኛ መንገድ ስሩልን አቦ ይሄ መንገድ ይሰራልን እንደው አሁን ሴፍቲ አለ ሴፍቲ ይሰራልን ሴፍቲ ኔት ወይ በሱ ይሰራልን ወይ እኛ ወተን እንስራ። ሃያ ይሄንን የሚገለባብጠው መኪና ስደዱና ይሄንን ስሩልናል። አይዟችሁ ይሉናል። አይዞ ይሰራላችሁ ይሰራል ይሉናል። ደግ እንላለን። ደግሞ ሌላ እንሄዳለን። አይ ያኛው ተገልብጧል፣ መንግስት ገልብጦ ጥሎታል፣ ሌላ መንግስት ነው ደግሞ ይሄ ሌላ እንትን ነው ሌላ ሹመኛ ነው ይሉናል። ደግሞ ይመጣል ደግ ተቀጥሏል ተናገራላችሁ። ታንደው እንዲሁ እናረግላችኋለን በሚል ጆሮአችን ገማ። አሁን አንድ በግ ያለ አሉ። እሺ አሁን እንደዚህ ባለቤቷ እዲጂ ላይ አስሯት በሩ ጋር አስሯታ በጊቱ እሺ ታዲያ ትወጣ ትላል። እሺ አይዞሽ አቦ ዛሬ እንደው ጨሌ ሳር ደተዛ ታጭጃ መጣልሻለሁ አይዞሽ ይላታል። እሺ አሁን ሄድና ማታት ይመጣ ረስቶት ይመጣል። እሺ አሁን ጧትም ሊሄድ ትል ትላል። አይዞሽ እንደው ዛሬ ግድ የለሽም የና እንደው ተዝህ እንትን ገዝቼ ፍሩሻ አመጣልሻለሁ። እሺ ደግ ትትል እንዲሁ እንዲሁ 2 ሳምንት እንዲሁ እየነገራት አመጣላትም። አሁን በጊቱ ከስታ አልቃ እንዲህ ተጣብቃ እዚህ ጆሮዋ ብቻ ሰባ ወሬ የምሰማበት ምንድን ነው ሲሉ በቃ እንደው ወግ የሚያጠጣት ይሄ ሰባ። ሌላው እንኳን ዝም ብሎ እኛም በስብሰባ እንደዛ ሆነ እንሰራለን ይላሉ። ጆሮአችን ብቻ ሰባ። አሁን እኔ እንግዲህ ድንበር ይላሉ። አሁን ኢትዮጵያ ተሌላ ድንበር አሁን እኔን ድንበር እዚህ መኮንን ይመር ይደነፋል። የኔ ነው ይላል ይገፋል። ተውሏለሁ ተውን የማሩ ነኝ ተው። አሁንም ከተማም እየገባሁ ነው ቀረጣም ላይ ነኝ ተው እያልኩ አሁን ጥቂት ፈራ እያደረገ ነው። ይሄን ቢያወጉን መቼም ደህና ነው ቢያስማሙን እኛም ውስጥ በውስጥ ብንስማማኝ መጀመሪያ አሁን ተጠርተው እንደሆነ መቼም ከጎረቤት ጋር ተጋጨ ይችላሉ። እኛ አንድ ሰዓት ነው እንዴት ነው አንድ ብለን የምንቆመው ነው? እንደው ዝም ብሎ ሲቀደም ማን ሲሰማቸው
እንደው መተዋውግት ይሄዳሉ። ሰሚ እንኳን የለም። ምን ፈርተን ነው ታያ ይቀጣሉ ብለን ፈርተን ነው ዝም እንትን ያላችሁ። እርግጥ ቀጣት አሁን በቀጥታ አይደለም የሚቀጡኝ። እሺ እንዲህ ነው በሾርኒ ማለት ተዘዋዋሪ በተዘዋዋሪ ነው የሚቀጣችሁ። ማዳበሪያም ሲመጣ አንሰጥም ይሏል። ይሄ ማለት እንግዲህ ስብሰባ የማይሰበሰበው ሰው ምን ነው ትትል አይ ይሉና እንትን ሌላ አልቋል ምናምን ይሏሉ። አልቋል ይሏል። እንዲሁ አሁን ሴፍቲ ሲመጣ የቤተሰብ ቁጥር አናሳ ነው ይሏል። ሴፍቲ ሲመጣ ሀብታለህ አገባም ይሏል። የሌለህን ይሏል። አቦ የለኝ ምን እያወቃችሁ ትጥላይ ሀብታለህ ይሏል። አልተሰበሰብኩም አይሉህም። እንዲሁ ዙሪያ በዙሪያ ይመጣል። አይ እችኑ ፈርተንታ ይኸው ተኩለን እንውላለን። እንግዲህ ኑ ባላችሁ ቁጥር ስብሰባ ነው። አይ የሚገርም ነው። ብቻ ለማንኛውም ቤተሰብ ሁሉ ሰላም ነው። ደህና ነን። እረኛ ማዘር ደህና ናቸው። ምንድነው ይቅርታ እናት ደህና ናቸው። ደህና እንደው እኔ የምልህ ብያ እንደው እንግሊዝ አፍ ብቻ ነው እንደው እናንተ የከተማ ሰው የምታውቀው? አይ ያው በብዛት እንደዚህ ሰው የሚወራው ሚዲያውም ምንም እንደዛ ስለሚያወራ ደህና ናት። እኔ ልውጣ እንግዲህ አልውጣ። እናንተ በዚሁ ተመለሱ። እንዲያላረቃችሁ ይኸው መቼም መንገዱን አይታችሁታል። ተገትግታችሁ እንደመጣችሁ አሁን ይሄ እንደውም የቀበሌው ነው። አሁን እንግዲህ የቀበሌው ማያስተራችሁኝ። አሁን ወደኛ ሀገር ደግሞ ትከዱ እንግዲህ የሚባል የለም። ይሄም ዘጭዝጦ ነው ያመጣችሁ። በሉ እሺ ማሪ ሀያ እሺ እሺ እንግዲህ ረሳኋት አይደል? ረሳኋት። አያ እንግዲህ አይዟችሁ እንደዚህ ሲስክራይ አርጉ። እንደገና ደግሞ እንደዚህም ወንጭሩት ነው። እሺ አያ ሂድ ብያለሁ። ጨርሰናል። ያችን በላታ የምትላት እሺ ኮት ፍላት ደስ ይለኛል። ዳይ አያ እንግዲህ ደግ ለከጀሉ ፍቅር የሚፈልቅበት የነካኩት እንዲሁ ክፉ ዛር ያለበት እምዬ ባላገር የጥጋቡ ጌታ እሸቱን ተማሳው እህሉን ተጎታ ወተቱን በቃባ ፈርስሆን ብሎ